ኃይልን ከሰማይ እስክትለብሱ በኢየሩሳሌም ከተማ ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዛብፃነ እስከዛቲ ሰዓት እስከዚህ ሰዓት በምሕረቱ በቸርነቱ የጠበቀን ያቆየን በመገቦቱ የመገበን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለስም አጠራሩ ይግባው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የተከበሩ አባታችን መላከ ሰላም ቆሞስ አባ ኪዳነ ማርያም የዚህ የታላቁ እና ታሪካዊ ደብር አስተዳዳሪ፣ የመንጋው ጠባቂ፣ የሁላችን አባት፣ ክቡራን አበው መነኮሳት፣ አዕይንተ እግዚአብሔር አበው ካህናት እንደየክብራችሁ እንደየማዕረጋችሁ፣ ውሉደ ያሬድ ሊቃውንተ ቤተክርስቲያን እንደየክብራችሁ፣ በአገልግሎት የምትመስሉኝ ሰባክያነ ወንጌል መምህራን፣ ዘማሪያን፣ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንኳን አደረሳችሁ አደረሰን። እልል ብላችሁ እግዚአብሔርን አመስግኑ። ከፍ አድርጋችሁ አመስግኑ። እንኳን አደረሰን። ሰልሱት። ክብር ለእግዚአብሔር ይሁን። አሜን። እንደ ኃጢአታችን እንደ በደላችን ፈጥሮ ያላጠፋን በምሕረቱ ብዛት በቸርነቱ ስፋት የጠበቀን በሞቱ ሞታችንን ገሎ በሞት አጠገብ ሕይወትን በመቃብር አጠገብ ትንሣኤ ያደረገልን መድኃኔ ዓለም ኢየሱስ ክርስቶስ ክብርና ምስጋና ለስም አጠራሩ ይግባው። ለድኅነታችን ምክንያት የሆነች ጌታን ያየንባት መስዋዕታችን ከሞት ወደ ሕይወት ከኃጢአት ወደ ጽድቅ ከድቅድቁ ጨለማ ወደሚደነቅ ብርሃን የተሸጋገርንባት ድልድያችን የአዲስ ኪዳን ክሩብ እናታችን ቅድስት ድንግል ማርያም ክብሯ ከፈጣሪ በታች ከፍጡራን ሁሉ በላይ ነውና ክብርና ምስጋና ለእናታችንን አመስግኗት። ቅዱሳን ጻድቃን መላእክት ክብርና ምስጋናችን ይድረሳቸው። ጌታ እግዚአብሔር በረዳን ጥቂት ደቂቃ የእግዚአብሔርን ቃል እኔም ቆሜ እናንተም ተቀምጣችሁ አብረን እግዚአብሔር የሚናገረንን የእግዚአብሔር ድምፅ እንሰማለን። ማን ይርዳ? ማን ያስተምረን? እግዚአብሔር በቸርነቱ ያስተምረን። ጌታ ቢረዳን ባለን ደቂቃ የምንመለከተው የእግዚአብሔር ቃል ቅድም መግቢያ ላይ የተናገርኩት ኃይለ ቃል ነው። ኃይልን ከሰማይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ሁላችሁም ይህንን ቃል ከኔ ጋር እኔ እጠራለሁ፣ እኔ ተከትላችሁኝ ትጠራላችሁ። ኃይልን በሉ ከሰማይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ድገሙ። ኃይልን ከሰማይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ኃይለ ቃሉን የምናገኘው በዚህ ከአራት ወንጌላውያን አንዱ በሆነ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ቃሉ ተመዝግቦ እናገኛለን። የሉቃስ ወንጌል ምዕራፍ ስንት አልኳችሁ? አቤት ምዕራፍ 24 ቁጥር ስንት አልኳችሁ? 49 ላይ ማለት ነው። ኃይልን ከሰማይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። የትምህርቱ መሰረታዊ ዓላማ የለመነው ነገር የጠየቅነው ነገር አንድም በሃይማኖት በክርስትና ሕይወት እያለን ፈተና ቢገጥመን መከራ ቢገጥመን እንኳን በኢየሩሳሌም ሰማያዊት በምትመስል በቅድስት ቤተ ክርስቲያን ቆይተን
እግዚአብሔር መጠበቅ እንዳለብን ለማስታወስ ይሆናል። ጌታ እግዚአብሔር ለሁላችንም የቃሉ ደጅ ይክፈትልን። ኃይለ ቃሉን የተናገረው የድንግል ማርያም ልጅ ሞታችንን በሞቱ የገደለ የትንሣኤያችን በኩር በሦስተኛው ቀን ተነስቶ ትንሣኤ ያወጀልን የትንሣኤያችን በኩር የሆነ መድኃኒዓለም ኢየሱስ ክርስቶስ ነው። ኃይለ ቃሉ የተነገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ላስተማሯቸው ላሰለጠኗቸው 3 ዓመት ከ3 ወር ከእግሩ ስር ቁጭ ብለው የቃሉን ትምህርት የእጆቹን ታምራት ለተማሩ ለተመለከቱ ለደቀ መዛሙርት ለሐዋርያት ነው። ቃሉ የተነገረበት ወቅት ይህ አሁን ያለንበት ወቅት ነው። እንግዲህ የእግዚአብሔር ልጆች ይህንን ቃል ወደዚህ ክፍል መተን ከመመልከታችን በፊት የተወሰኑ ነገሮችን ወደኋላ ሄደን እናስታውሳለን። ማን ያሰማል? እንደምናውቀው ቀዳማዊ ፍጥረት አባታችን አዳም የእግዚአብሔርን ትእዛዝ ከተላለፈ ካጠፋ ከገነት ከወጣ በኋላ ጌታ እግዚአብሔር በሐሙስ ዕለት ወመንፈቀ ዕለት ይትወለድ ወለተ ወለትከ በ5 ቀን ተኩል መጥቼ ከልጅ ልጅ ተወልጄ አድንማለሁ የሚል የተስፋ ቃል ኪዳን ሰጥቶታል። ይህ የተስፋው ቃል ይፈጸም ዘንድ 5 ቀን ተኩል የተባለ በምስጢር የተነገረ 5500 ዘመን 5500 ዘመን የጨለማው ዘመን የመከራው ዘመን የሰው ልጅ በዲያብሎስ እግር ስር ታስሮ በእሳት ሰንሰለት ታስሮ ዘባነ ልቦናውን በዲያብሎስ ሲገረፍ ለ5500 ዘመናት ኖሯል የሰው ልጅ አዳም። ይህ የሰው ልጅ አዳምን ለማዳን በ5 ቀን ተኩል ብሎ ቃል ኪዳን የገባለት ጌታ ቃል ኪዳኑን የማያጥፍ ጌታ ዘመኑ ሲደርስ የዘመኑ ፍጻሜ በደረሰ ጊዜ ይላል ብርሃነ ዓለም ቅዱስ ጳውሎስ በዚህ በገላትያ መልእክት ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ከሕግ በታች የተወለደው አንድያ ልጁን ላከ ይላል። ስንትያ ልጁን? አንድያ ልጁን። ያ ማለት ምን ማለት ነው? ቅድመ ዓለም ከባህሪ አባቱ ጋር ያለ እናት በሰማይ የተወለደውን ተቀዳሚ ተከታይ የሌለውን ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በእኩልነት ይህን ዓለም የፈጠረውን ያ የባህሪ አምላክ ወልድን ልጁን ላከ ማለት ነው። ለምን ላከ ካላችሁ ለአዳም የገባለትን ቃል ኪዳን ይፈጽም ዘንድ አንድም እኛ በእርሱ እንድንበት ዘንድ ወገኖቼ የእግዚአብሔር አብ የባህሪ ልጁ ወልድ ወደ ምድር መጣ። በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ተገለጠ። ወደ ምድር ወረደ። በቅዱስ ገብርኤል አምሳልነት በድንግል ማርያም ማኅፀን ቃል ሥጋ ሆነ። ቃል ሥጋ ሆነ ወኀደረ ላዕሌነ ይለናል አይደል? ቅዱስ ዮሐንስ በወንጌሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ በእኛ አደረ ይላል። በማን አደረ? በእኛ አደረ። ተዋሃደ ማለት ነው። በሰማይ በዙፋኑ እንደተቀመጠ ከአባቱ ጋር በዘባነ ክብሩ በየማናም እንደተቀመጠ በምድር ተገለጠ ማለት ነው። ማን? ወልድ ኢየሱስ ክርስቶስ ወደ ምድር መጣ። በከብቶች በረት ተወለደ። ሥጋ ለበሰ። በዚህ ምድር ተመላለሰ። ወገኖቼ እግዚአብሔር ባህሩ ረቂቅ ነው። የማይጨበጥ የማይዳሰስ ነው። የማይታይ ነው። ምኑ በኩሌ ነው። እግዚአብሔር መለኮት ነው። መላእክት የማይነኩት የማይዳሱት ነው። ግን በምድር በተገለጠ ጊዜ የማይዳሰስ ተዳሰሰ፣ የማይታየው ታየ፣ የማይጨበጥ ተጨበጠ። በድንግል ማርያም ማኅፀን 9 ወር
በ5 ቀን የማይወሰድ ተወስኖ ተወለደ። የሚገርማችሁ ሕፃናትን የሚያሳድግ ጌታ፣ የፍጥረታት ሁሉ ጌታ፣ የዓለማት ሁሉ መጋቢ ከእናቱ እቅፍ ላይ ሆኖ ከእናቱ ጡት ወተትን እየፈለገ እንደ ሕፃናት ተለቀሰ። አቤት እንዲህ አይነት አምላክ አለን! አመስግኑ። ክብር ምስጋና ለአምላካችን። ይህን ያህል የሚወደን አምላክ፣ ይህን ያህል እኛን ለማዳን ራሱን አሳልፎ የሚሰጥ አምላክ፣ ይህን ያህል እኛን ለማዳን እኛን ለመቤዠት ከሲኦል ባርነት ነፃ ለማውጣት ከዙፋኑ ወርዶ በከብቶች በረት ተኝቶ ያዳነን አምላክ ነው የምናመልከው ወገኖች። ይህ አምላክ ማን ነው ካላችሁ ኢየሱስ ይባላል። እስኪ በሉ ማን ይባላል? በደንብ ጥሩ እንጂ ማን ይባላል? አይደለም እኛ እነዛ ቤት ይጠራሉ አይደለም? ማን ይባላል? ኢየሱስ። ኢየሱስ ማለት በዕብራይስጥ መድኃኒት ማለት ነው። ምን ማለት ነው? አቤት መድኃኒት ማለት ነው። የሚገርም ኢያሱና ኢየሱስ የሚሉት ቃላት ትርጓሜያቸው አንድ ነው። መድኃኒት ማለት ነው፣ ፈዋሽ ማለት ነው። መድኃኒት ለማን ያስፈልጋል? ለበሽተኛ። ለማን ያስፈልጋል? ለጤነኛ ሰው መድኃኒት ያስፈልገዋል። አቤት አሁን እንደው ምንም ሳያማችሁ ሐኪም ቤት ሄዳችሁ የሆነ መድኃኒት ስጠኝ ብላችሁ ዶክተር ብትጠይቁ ይሰጧችኋል? ቢሰጧችሁ ሌላ በሽታ ይሆንባችኋል፣ ያድናችኋል። ምክንያቱም ምኖች ስለሆናችሁ፣ ጤናማ ስለሆናችሁ ማለት ነው። ለጤናማ ሰው መድኃኒት አያስፈልግም። መድኃኒት የሚያስፈልገው ለምን ሰው ነው? ለታመመ ሰው ነው። ይህ ደግሞ የታመመው ማን ነው? የሰው ልጅ አዳም ነው። ስንት ዘመናት ታሟል? 5500 ዘመናት ሁሉ ታሟል። የዲያብሎስ ባሪያ ሆኗል። በሲኦል ታስሯል። ይህንን አዳምን ለማዳን እግዚአብሔር ወልድ ኢየሱስ ክርስቶስ መድኃኒት ሆኖ በምድር ተገለጠ። ይህንን በተለይ የሉቃስ ወንጌል ምዕራፍ 1 ኦሪት ዘፍጥረት ምዕራፍ 3 አንድ ላይ በተረጎመበት ድርሳኑ አፈ በረከት ሊቁ ቅዱስ ኤፍሬም እንዲህ ይላል፣ ለአያቶቿ መድኃኒትን የቀመመች የመድኃኒት እናት ይላታል ድንግል ማርያም። የምን እናት? ለአያቶቿ ምንን የቀመመች? መድኃኒት የቀመመች የምን እናት? የመድኃኒት እናት ብቸኛዋ ድንግል ማርያም ናት። አመስግኗት ለእናታችን። የመድኃኒት እናት መድኃኒትን የቀመመች ለማን? ለአያቶቿ ለአዳምና ለሔዋን ከባህሪያቸው ተወልዳ የአዳም ልጅ ተብላ የአዳም ኃጢአት ያልነካት ጥንተ አብሶ ያልደረሰባት ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ላይ ወስዋኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘርአ ከመ ሰዶም እንኮን ነው ከመገወሪያ መሰለ ይልና ይናገራል። የሰራዊት ጌታ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራን በመሰል ነበር ይላል። ዘር የተባለች ንጽሕቷን ቅድስቷን ዘር በአዳም ዘር ውስጥ አስቀራት። ከዛ መጣ፣ በእርሷ ማኅፀን ተወሰነ፣ ተወለደ፣ የድንግል ማርያም ልጅ ተባለ። ፍጹም አምላክ እንዳለ ሆኖ ፍጹም ሰው ተባለ። ወልደ አብ በመለኮቱ እንደተባለ ወልደ ማርያም በትስብእቱ ተባለና በምድር ተገለጠ። ከዛ ምን አደረገ? በምድር ላይ የሰው ልጅ ሁሉ የሚያደርገው ነገር ከኃጢአት በስተቀር እኛ የምናደርገውን ሁሉ አድርጎ በመጨረሻ ላይ በቀራንዮ አደባባይ ላይ የማይሞተው ሞቶ በፍጡር እጅ 6666 ጊዜ ተገርፎ ያን ግርፋት ያን አለንጋም ችሎ ያን መከራ መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ ደምን እየዘራ እየወደቀ እየተነሳ ወገኖቼ ለእኛ ብሎ የእሾህ አክሊልን ደፍቶ በሁለቱ ወንበዴዎች መሃል ንጹሕ የእግዚአብሔር በግ ንጹሕ የእግዚአብሔር ልጅ ተሰቅሎ ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ተካፋይ መስዋዕት ሆኖ ሞታችንን በሞቱ ገደለ። ክብር ምስጋና ለአምላካችን ይሁን። እንዲህ አይነት አምላክ ነው የምናመልከው። አያችሁ፣ ኢየሱስ ስንል ዝም ብለን አይደለም፣ እንደው ዝም ብለን ከመሬት ተነስተን የምንጠራው ስም አይደለም። ይህ ስም ኃያል ስም ነው። ይህ ስም ምን አይነት ስም ነው? ኃያል ስም ነው። ይህ ስም ሰማይ ያለ ምሰሶ ምድርን በውሃ ላይ ያለ መሰረት ያጸና ስም ነው። ይህ ስም ወገኖቼ ጌታችን ኢየሱስ ክርስቶስ ዋጋ የከፈለበት ስም
ስም ነው ኢየሱስ። ይህ ስም ኢየሱስ ክርስቶስ 6666 ጊዜ የተገረፈበት ስም ነው። የቀላል ስም አይደለም። ይህ ስም የዳንበት፣ ይህ ስም የሲኦል ደጅ ተዘግቶ በሲኦል ያሉት ነፍሳት የተማረኩበት ስም ነው። ይህ ስም የገነት ደጅ የከፈተ ስም ነው። ኃያል ስም ነው። ሰማይን የፈጠረ ስም ነው። ምድርን የዘረጋ ስም ነው። ይህ ስም ወገኖቼ ቀላል ስም አይደለም። ኢየሱስ ስንል ምክንያቱም እንዲህ ብለን ነው የምንሰብከው፣ ንሕነሰ ንሰብክ ክርስቶስ ዘተሰቅለ። እኛ ግን የተሰቀለው ክርስቶስን እንሰብካለን። እስቲ በሉ ከኔ ጋር፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። ምን እናደርጋለን? ምን የሆነው የተሰቀለው የሞተው ከሞት ሞት እንድል አድርጎ በሶስተኛ ቀን የተነሳው በአርባኛው ቀን በአባቱ ቀኝ አድርጎ የተቀመጠው እንሰብካለን። የባህሪ አምላክ ብለን እንሰብካለን። የጌቶች ጌታ ብለን እንሰብካለን። የነገስታት ንጉሥ ብለን እንሰብካለን። ያዳነን አምላክ ብለን እንሰብካለን። እንደ መጥምቀ መለኮት ቅዱስ ዮሐንስ ነዋ በጉሙ ለእግዚአብሔር ዘያትት ወያስተሰርይ ኃጢአተ ዓለም። ይህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማን በግ? በግ ብለን እንሰብካለን። ክብርና ምስጋና ለታረደው በግ ለኢየሱስ ክርስቶስ ይሁን። አዎ በግ ብለን እንሰብካለን። ኢየሱስን አያችሁ፣ ኢየሱስን የምድር ስበት ያላስቀረው፣ በፊዚክስ ሕግ ግራቪቲ ያላስቀረው፣ ወደ ሰማይ ያረገ በአባቱ ቀኝ የተቀመጠ ብለን እንሰብካለን። ማለት ኢየሱስን ወገኖቼ፣ ኢየሱስ የባህሪ አምላክ ነው። ሁሉን ቻይ አምላክ ነው። ስሙ የተመሰገነ ይሁን። በግ አለ ቅዱስ ዮሐንስ መጥምቀ መለኮት። ነዋ በጉ የዓለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ አለ። የማን በግ? የሚገርማችሁ በግና ኢየሱስ ክርስቶስ በጣም ብዙ የሚያገናኛቸው በመጽሐፍ ውስጥ ብዙ የሚያገናኛቸው ምስጢሮች አሉ። ለምሳሌ ከ700 ዓመት በፊት ገና ኢየሱስ ክርስቶስ በስጋ ከመገለጡ ከ700 ዓመት ዓለም በፊት የነበረ ነብይ ልዑል ቅዱስ ኢሳይያስ በ53ኛው ምዕራፉ ከቁጥር 1 ጀምራችሁ እስከ 12 ስታነቡ የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጿል? እርሱ ሕማማችንን ተቀበለ፣ በደላችንን በጫንቃው ላይ አኖረ፣ በእርሱ ቁስል እኛ ተፈወስን እያለ ስለ ኢየሱስ ክርስቶስ መከራ ከ700 ዓመት በፊት ማለት ነው ገና ጌታ በድንግል ማርያም ማኅፀን አድሮ ሳይገለጥ በፊት እንደሞተ እንደተሰቀለ በዘመኑ እርሱ ባለበት ዘመን እንደሆነ አድርጎ ይናገራል። ይህን የገለጠው ምንድነው? መንፈስ ቅዱስ ነው። ምንድነው? መንፈስ ቅዱስ ነው። እግዚአብሔር አምላክ ለእኛም የተሰወረብን ነገር ይግለጥልን። በኑሯችን ሸክም የሆነብን ነገር እግዚአብሔር በቅዱስ መንፈሱ ያቅልልን። መንፈስ ቅዱስ ገልጾለት የክርስቶስን መከራ እንዲህ ብሎ ተናገረ። ምን አለ? በሸላቾቹ ፊት ዝም ብሎ እንደምነዳ ሊታረድ እንደምነዳ ዝም አለ አለ። ማን? ኢየሱስ። የሚገርማችሁ በግ አሁን ከፊት አቁማችሁ ከእርሱ ፊት ካራ ቢላዋ ስታዘጋጁ ሳር ቢሰጡት ይበላል እንጂ ሊያርዱኝ ነው፣ ሊገሉኝ ነው፣ ሊያጠፉኝ ነው ብሎ ሊያመልጥ ይሞክራል? በግ የዋህ ነው። የሚገርማችሁ በግ ትሁት ነው። እኛስ የክርስቶስ ምኖች ነን፣ በጎች ነን አይደለ? የክርስቶስ በጎች ነን። የሚገርማችሁ ከዚህ የተነሳ ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለ። በ22ኛው ምዕራፉ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ ወደ ዕረፍቱ ውኃ ዘንድ ያደርገኛል፣ ይመራኛል አለ። አያችሁ፣ እግዚአብሔር እረኛችን፣ እግዚአብሔር ደግሞ ወልድ ኢየሱስ ክርስቶስ በግ ሆኖ የታረደልን አምላክ ነው። የሚገርማችሁ እረኛም በግም የሆነ ብቸኛው ጠባቂያችን እግዚአብሔር ኢየሱስ ክርስቶስ ብቻ ነው። እረኛም ነው በግም ነው። እየሰማችሁ ነው። እዚህ ላይ ቅዱስ ዳዊት እረኛዬ አለ። ከዛ ቅዱስ ዮሐንስ መጥምቀ መለኮት ምን አደረገ? በዮርዳኖስ አውራጃ እያጠመቃቸው ከኃጢአት ከበደል በሚያነጻቸው ውሃ እያጠመቃቸው እኔ በውሃ አጠምቃቸዋለሁ፣ ከኔ በኋላ የሚመጣ በእሳት አጠምቃቸዋል ሲል ኢየሱስ ክርስቶስ ከኋላው መጣ። ከዛ እያመለከተ ይሄው የነገርኳችሁ በእሳት ያጠምቃቸዋል ያልኳችሁ ይሄ ነው። እሱ ከኔ በፊት የነበረ ዓለምን የፈጠረ ይሄንን የፈጠረኝ ፈጣሪ ነው ነው በጉ አለ። እነሆ የዓለምን ኃጢአት የሚያስወግድ ይህ እግዚአብሔር በግ ይሄ ነው አለ። በግ ይህንን ቀበል ያደርጉትና
መልአከ ብርሃን አለቃ አድማሱ ጀንበሬ ቅኔያቸውን አልዘረዝርም። ሙሉን ካልኩኝ ጊዜው አይበቃም። ሐሳቡን ልንገራቸው። ምን ይላሉ? እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለው ከዮሐንስ መጥምቀ መለኮት ቃል ጋር ደግሞ ያስማሙትና በረከታቸው ይደረብን። እንዴት የቤተክርስቲያን አባቶች በረከታቸው ይደረብን ነው ማለት አይደል? እውነቱ ይሻል። የሚገርም ነው። እረኛ ይላሉ። እረኛ በግን ይጠብቃል በጎቹን ማለት ነው። ሲጠብቅ ይኖርና በሆነ ጊዜ ላይ ወይ ገበያ አውጥቶ ይሸጠዋል ወይ ደግሞ የሰባውን አርዶ ይበላዋል ይላሉ አለቃ አድማሱ ጀንበሬ። እረኛ በጎን ምን ያደርጋል? ወይ ገበያ አውጥቶ ይሸጠዋል ወይ ምን አድርጎ ይበላዋል? አርዶ ይበላዋል። የኛ እረኛ ክርስቶስ አለ። እረኛው በጎቹን ጠብቆ ከኖረ በኋላ የሆነ ጊዜ ላይ የሚሻለው ሰውነቱ ትንሽ የተሻለው ካሉት ሁሉ የተሻለው ገበያ አውጥቶ ይሸጠዋል፣ በገንዘብ ይለውጠዋል። የኛ እረኛ ግን እንደ ምድሩ እንደ ሰው እረኛ ሽጦን የሚበላ ሳይሆን በበጎቹ ተሽጦ የተበላ ብቸኛው እረኛ ኢየሱስ ክርስቶስ ነው። አመስግኑ። ክብር ምስጋና ለአምላካችን። በጎቹ ተስማምተው በ30 ብር የሸጡት ብቸኛው እረኛ ኢየሱስ ክርስቶስ ነው። በበጎቹ የተሸጠ እረኛ። ይገርማል። እንዲህ ብለው ገልጣል። ሌላው ደግሞ እረኛው በጎቹን ሲጠብቅ ይኖርና የሰባው የወፈረው የሚሻለው ምን ያደርገዋል? አርዶ ይበላዋል። የኛ እረኛ ደግሞ በጎቼ ወፍረዋል ብሎ አርዶን የሚበላን ሳይሆን በበጎቹ ታርደው የተበላ እረኛ። የሚገርማችሁ በጎቹ ራበኝ ጠማኝ ስሉ ደሙን የሚሰጥ ራበኝ ስሉ ስጋውን የሚሰጥ ያውም የሰጠ በቀራንዮ አደባባይ ላይ እንደ ቆዳ ተወጥሮ ከወንበዴዎች ጋር ተቆጥሮ ንጹሕ የእግዚአብሔር ቤት ዘመና ስጋዬ ወሰት የደሜ ሕይወት ዘላለም ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ታርዶ በበጎቹ የተገረፈ በበጎቹ መከራን የተቀበለ ለበጎቹ ታርዶ ስጋውን የሰጠ በበጎቹ ታርዶ የተበላ ብቸኛው እረኛ ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። እንዲህ ብሎ ይገልጣል። ስለዚህ ኢየሱስን ስንሰብክ ኢየሱስ ብለን ስንጠራ እንዲህ ነው ቅድስት ቤተክርስቲያን የምታሽሞነሙነው። በቅዳሴዋ፣ በዝማሬዋ፣ በማህሌቷ፣ በመዝሙሯ፣ በስብከቷ፣ በወንጌሏ ይህንን ነው ኢየሱስን እንዴት እንደምትጠራው በሰዓታቷ እንዲህ ብላ ትገልጠዋለች ኢየሱስን። እና ኢየሱስ አምላካችን ሞቶ ያዳነን አምላክ ነው። ኢየሱስ አምላካችን መቃብርን የደፈነ የመቃብሩ መዘጋት የድንጋይ ትልቅነት ያላስቀረው መድኃኒታችን ኢየሱስ ክርስቶስ ነው። ሞቶ በሦስተኛው ቀን ሞትን ድል አድርጎ ተነስቶ የትንሣኤያችን በኩር የሆነ ይህንን ብርሃነ ዓለም ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 20 ላይ እነሆ አለ ላንቀላፉት በኩር ሆኖ ክርስቶስ ከሙታን ተለይቶ ተነስቷል ይላል። ላንቀላፉት ማለት አንድም በኃጢአት ላንቀላፉት ከኃጢአት ቦታ እንዲመለሱ፣ በዝሙት ቦታ በዝሙት ላንቀላፉት፣ በስርቆት ላንቀላፉት፣ አዎ እርስ በርስ በመባላት በዘረኝነት በጎጠኝነት ዛሬ የቸገረን ይሄ አይደል? በየአካባቢያችን የገደበን ይሄ አይደል? በቋንቋ ለሚከፋፈሉት በዚህ አይነት መንገድ ላንቀላፉት እንዲነቁ ትንሣኤ እንዲሆንላቸው፣ አዎ የንስሐ ልቦና እንዲኖራቸው፣ የቅዱስ ሥጋው ክቡር ደሙን መቀበል ወደ እግዚአብሔር የመመለስ ልቦና እንዲኖራቸው ክርስቶስ ከሞት ተነሳ። አንድም ደግሞ ሞተን ፈርሰን በስብሰን አንቀርም። በመጨረሻው ዕለት እርሱ እኛን ሊወስደን ዳግም ለፍርድ ስመጣ እርሱን ለመቀበል እንነሳለን። የዚህ የትንሣኤያችን በኩር ሆኖ የተነሳው ብቸኛው አምላካችን ኢየሱስ ነው። ክብር ምስጋና ለአምላካችን ይሁን። ተነሳ ይላል። ይህ አምላካችን ሞቶ ከሞት ተነሳና ለ39 ቀናት ሐዋርያትን መጽሐፈ ኪዳንን እያስተማረ እያጽናናቸው እያበረታቸው እያጸናቸው 39 ቀናት በዚህ ምድር ላይ ቆየ። ስንት ቀናትን? አቤት 39 ቀናትን። ይህንን በሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምራችሁ እስከ 9 ስትመለከቱ እንዳለ ተሰፍሮ ተቀምጦ እናገኛለን። እንዲሁ ደግሞ ዛሬ በቅዳሴ መሃል በተነበበው ቅድም ባነሳው ወንጌል ክፍል ላይ የሉቃስ ወንጌል ምዕራፍ 24 ከቁጥር
45 ጀምራችሁ እስከ መጨረሻ ስታነቡ በጣም በብዙ አይነት ሁኔታ ይተርካል እና 39 ቀናትን ለሐዋርያት መጽሐፈ ኪዳንን እያስተማረ እየተረጎመ እያጸናቸው እያበረታቸው ከዛ በመጨረሻ 40ኛው ቀን ላይ ወደ ቤታንያ ይዟቸው ወጣ። ወዴት ይዟቸው ወጣ? ከቃሉ ጋር ናችሁ? ለምን አደራችሁ? ወዴት ይዟቸው ወጣ? ወደ ቤታንያ ይዟቸው ወጣና ከዛ በቤታንያ ላይ ሳሉ እንዲህ አላቸው፣ እኔ ወደ ላከኝ ወደ አብ ወደ አባቴ ወደ ባህሪ አባቴ ወደ አብ ለኔ የባህሪ አባቴ ወደ ሆነው ለእናንተ ደግሞ የጸጋ አባታችሁ ለሆነ ወደ አብ ወደ አባቴ እሄዳለሁ። መሄድ አለብኝ። እኔ ካልሄድ ይህ ኃይልን መንፈስ ቅዱስን የምልክላችሁ የለም። ስለዚህ አጽናኝ መንፈስ ቅዱስ እንዲመጣላችሁ ወይም ደግሞ አጽናኝ መንፈስ ቅዱስን ልልክላችሁ እኔ ልሄድ ይገባል። ከዛ ወደ ሰማይ እንደዚህ እነሱ ካላቸው በኋላ ብርሂት ደመና መታ ኢየሱስ ክርስቶስን ከፍ ስል ሸፈነችው። መላእክት መጥተው አሸበሸቡለት። እነ ሱራፌል እነ ኪሩቤል በእግራቸው በእጃቸው በክንፋቸው እያጨበጨቡ ኢየሱስ ክርስቶስን እያመሰገኑ ከፍ እያለ በርቀት ሳይሆን በርቀት በደመና ላይ ሆኖ እጅን አንስቶ በአንብሮተ እድ ሐዋርያትን ባረካቸው። ምን አደረጋቸው? እኛንም ይባርከን፣ በቸርነቱ ይባርከን፣ በምህረቱ ይባርከን። አዎ እየነገድን ትርፋማ ያልሆንን ምናልባት ኪሳራ በዛብን በሕይወታችን ላይ የሆኑ ሰዎች ካለን እግዚአብሔር አምላክ በምህረቱ ይባርከን። የወለድናቸው ልጆች እንዲያድጉ እግዚአብሔር በቸርነቱ ይባርክልን። እንጀራችሁን እግዚአብሔር ይባርክላችሁ፣ ሕይወታችሁን እግዚአብሔር ይባርክላችሁ። እርሱ ካልባረከ በረከት የለም። ሐዋርያትን ባረካቸው። ምን አደረጋቸው? እጅን አንስቶ በሁሉም ራሳቸው ላይ ጫነና ባረካቸው። ይሄ በመጽሐፍ ቋንቋ ሲተረጎም ሐዋርያትን ባረካቸው ማለት ከዲቁና እስከ ጵጥርቅና ድረስ ያለን ስልጣን ሐዋርያትን ባርኮ ሰጣቸው ማለት ነው። አመስግኑት። ክብር ምስጋና ለአምላካችን ይሁን። ዛሬ በመካከላችን ያሉ አባቶቻችን የትናንቶቹ የቀደምቱ የሐዋርያት አሰረ ፍኖት ናቸው። ሐዋርያት ከክርስቶስ የተቀበሉትን ነው ዛሬ የተቀበሉ አባቶቻችን በመካከላችን ሆነው የሚባርኩ። በረከታቸው ይድረሰን። አመስግኑ። እና ወገኖቼ ሐዋርያትን ባረካቸውና በመላእክት ምስጋና ከፍ ከፍ እያለ ወደ ሰማይ አረገ። ይህንን ወንጌላዊ ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ይህን ሁሉ ከተናገራቸው በኋላ ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ ይላል። ምን አደረገ? ካረገ በኋላ በአባቱ ቀኝ ምን ሆነ? ተቀመጠ። ቆመ ነው ተቀመጠ? ተቀመጠ። ቆመ ብለው የሚከራከሩ ሰዎች አሉ። እግዚአብሔር ልቦና ይስጣቸው። ወዲያው ምን አደረገ? ተቀመጠ። መንግስቱ ነዋ፣ ዙፋኑ ነዋ፣ ክብሩ ነዋ። በክብሩ በዙፋኑ በክብሩ በመንግስቱ ተቀመጠ ነው በአባቱ ቀኝ። ምን ሊያደርግ? የተቀመጠ ይፈርዳላ፣ ለመፍረድ ማለት ነው። ለመፍረድ። አሁን አራት ነጥቦችን ላስይዛችሁ። ክርስቶስ ለምን አረገ? የትምህርት ማጠቃለያዎች እነዚህ ናቸው። ወደ ሰማይ አረገ። ክርስቶስ ለምን አረገ? የሰማችሁ ነው። እንግዲህ የክርስቶስ ዕርገት የጌታችን መድኃኒታችን ኢየሱስ ክርስቶስ 9 አበይት በዓላት አንዱ ነው። ወደ ሰማይ አረገ ነው። አንድ ነገር ሆነ የሚለው በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ሆነ የሚለው ደግሞ ያስነሳል። ይሄ ደግሞ እኛ የቤተክርስቲያን ልጆች ማወቅ ይገባናል አይደል እንዴ? እውነቱ ውሸት ካላወቅን ከባድ ነው። ወደ ሰማይ አረገ። ለምን አረገ? ለአራት ነገሮች አረገ። ለስንት ነገሮች? አራት ነጥቦች አስይዛቸዋለሁ። አንደኛ ትንቢትን ለመፈጸም አረገ። ምን ለማድረግ? እስቲ በሉ። ክርስቶስ ያረገው ትንቢትን ለመፈጸም ነው። ምን ለመፈጸም? የሚገርማችሁ ገና ኢየሱስ ክርስቶስ ከመምጣቱ ከ1000 ዓመት ቀደም ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሏል። አርገ እግዚአብሔር በይባቤ ወግዝነ በቃለ ቀርን ብሏል። እግዚአብሔር በእልልታ አምላካችን በመለከት ድምፅ አረገ። እስቲ በሉ። እግዚአብሔር በእልልታ አምላካችንም በመለከት ድምፅ አረገ። ምን አደረገ? አረገ። አመስግኑ እግዚአብሔር ስሙ የተመሰገነ። ይሄ ከ1000 ዓመት ቀድሞ የተነገረ ትንቢት ነው። ክርስቶስ ደግሞ የነቢያትን ትንቢት በኦሪት
በኦሪትና በነቢያት የተጻፈው ሊፈጽም የመጣ አምላክ ነው። ይሄ በኦሪትና በነቢያት የተነገረው የተጻፈው ሊፈጽም እንጂ ሊሽር የመጣው አይመስላችሁ ብሎ ተናግሮናል። ስለዚህ የነቢዩ የዳዊት ትንቢት ይፈጸም ዘንድ ያንን ምን አደረገ? አከናወነ፣ አረገ ማለት ነው። አረገ በእልልታ ለቅዱስ ዳዊት በመላእክት ምስጋና በመላእክት ስብሐት ታጅቦ አረገ ነው። ደመና እያሸበሸበለት የሚገርም አምላክ ነው የኛ አምላክ። ሁለተኛ ለምን አረገ የሚለውን ደግሞ ስንመለከት ሁለተኛ የባህሪ አምላክ መሆኑን ለማሳየት አረገ። እስቲ በሉ ኢየሱስ ያረገው የባህሪ አምላክ መሆኑን ለማሳየት ነው። ምን አይነት አምላክ መሆኑን? የባህሪ አምላክ፣ ሁሉን ቻይ አምላክ፣ የሰማይና ምድር ጌታ፣ ሁሉ በእጁ ሁሉ በደጁ ያለ ጌታ መሆኑን ለማሳየት አደረገ። ይሄን ለምንድን ነው ካላችሁ በዚህ በዮሐንስ ወንጌል ምዕራፍ 7 ላይ አይሁድና የአይሁድ ማህበር ተሰብስበው እንግዲህ ያኔ እንደነ ሌሊቱ ተማሪ እንደነ ኒቆዲሞስ የአይሁድ መምህር ነው፣ የሸንጎ መሪ ነውና በኢየሱስ ክርስቶስ እግር ስር ቁጭ ብሎ ሌሊት በዛ በዮሐንስ ወንጌል ምዕራፍ 3 ላይ የተማረው በዛው መመስከር ጀመረ። እነሱ በኢየሱስ ክርስቶስ ላይ የዛቻና የተለያዩ ደግሞ ንትርኮችን ሲያወሩ ጊዜ እርሱ እኮ አምላክ ነው የእግዚአብሔር ልጅ ነው ብሎ ሲመሰክር የእሱን የእግዚአብሔር ልጅ ነው ብሎ የሚያመልክ ከኛ ሀገር መለየት መወገድ አለበት ብለው ኢየሱስ ክርስቶስን እንደ ፍጡር ሎቱ ስብሐት እንደ ሩቅ ቢሲ እንደ አንድ ተራ ሰው አድርገው ይመለከቱታልና አንድም እንደነ ኤልያስ እንደነ ሄኖክ የመሳሰሉት ቅዱሳን በመጽሐፍ ቅዱስ ላይ ወደ ሰማይ ተነጥቀዋል። ወደ ብሔረ ሕያዋን ከነነፍሳቸው ከነስጋቸው ሄደዋል። አሁን ደግሞ ወደ ኢትዮጵያ ስንመጣ እኮ ብዙ ቅዱሳን የተሰውረዋል አይደል እንዴ? እንደነ ልቁ ቅዱስ ያሬድ እንደነ ጻድቁ አቡነ አረጋዊ ከተሳቱ ቅዱሳን አንዱ የሆኑ አድርገዋል። ከነሱ እርገት ጋር አንድ እንዳያደርጉት ምን አደረገ? እነሱ ቢያደርጉ በእኔ ነው፣ እነሱን የወሰድኳቸው እኔ ነኝ። ስለዚህ እኔ ነቢይ ሳይሆን የነቢያት ጌታ የፍጥረታት ሁሉ አምላክ ነኝ ብሎ ለማሳየት የባህሪ አምላክ መሆኑን ለማሳየት ኢየሱስ ክርስቶስ አረገ። አመስግኑ፣ ክብር ምስጋና ለአምላካችን። ሶስተኛ አንድ ነጥብ ትቀረኛለች። ሶስተኛ ኢየሱስ ለምን አረገ የሚለው ስንመለከት ኢየሱስ ለምን አረገ? መንፈስ ቅዱስን ልልክላቸው አረገ። እስቲ በሉ ኢየሱስ ያረገው ለሐዋርያት መንፈስ ቅዱስን ልልክላቸው ዘንድ አረገ። ምን? መንፈስ ቅዱስን ለመላክ ማለት እንዲህ ብሏል፣ እኔ አጽናኝ መንፈስ ቅዱስን እልክላቸዋለሁ አለ። መንፈስ ቅዱስ አጽናኝ ነው፣ የሚያበረታ ነው፣ የሚያጠና ነው። አዎ ፈሪውን ደፋር የሚያደርግ ነው። ወገኖቼ ሐዋርያት በኢየሱስ ክርስቶስ እግር ስር ቁጭ ብለው በቆመበት እየቆሙ በዋለበት እየዋሉ ባደረበት እያደሩ ከኢየሱስ ክርስቶስ የተማሩትን ወንጌል ዓለምን ሄደው መስበክ አለባቸው። ሁሉ ወመሃሩ ብሏቸዋል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ያላቸው ጌታ ነውና ዓለም ወደ ዓለም ወንጌልን ተሸክመው ሲሄዱ ምስራችን ተሸክመው ሲሄዱ ዓለም መቼስ ምንጣፍን አንጥፋ አትቀበላቸው። እየሰማችሁ ነው? አዎ አልጋ ተዘጋጅቶ አያገኛቸው። የሚያገኛቸው መከራ ነው፣ ስቃይ ነው። ክርስቶስን የማያውቁ አላውያን ነገሥታት አሉ። ስለ ኢየሱስ ክርስቶስ ስነሳ ደማቸው የሚፈላ ብዙ ሰዎች አሉ። እነዚህ መከራ ሊያደርሱባቸው ይችላልና ምን አደረገ? ስለዚህ በእነዚህ መሃል ስጋቸውን ለእሳት አንገታቸውን ለሰይፍ ለስለት አሳልፎ ለመስጠት የሚያበረታቸው የሚያጠናቸው ቅዱስ መንፈስ ነው። ምንድን ነው? መንፈስ ቅዱስ ደግሞ ከሦስቱ አካላት አንዱ ነው፣ ከሥላሴ አንዱ ነው። ስለዚህ ለኢየሱስ ክርስቶስ ሕይወቱ ለሥላሴ ሕይወታቸው ነው። ከቁጥር 45 ሲጀምር መጽሐፍትን እንዲያውቁ አእምሯቸውን ከፈተላቸው ይላል ወንጌላዊ ቅዱስ ሉቃስ። መጽሐፍትን እንዲያውቁ ምስጢራትን እንዲያውቁ እንዲያስተውሉ አእምሯቸውን ከፈተላቸው ይላል አይደል?
ስለዚህ የተሰወረውን የሚገልጥ ምንድነው? መንፈስ ቅዱስ ነው። መንፈስ ቅዱስ ማዕበረ ኅቡዓት ነው። መንፈስ ቅዱስ ከሳቴ ምስጢር ነው። ምስጢር ገላጭ ነው። የተሰወረውን የሚገልጥ ነው። የሚያጠና ነው። የሚያበረታ ነው። ሕይወት የሚሰጥ ነው። መንፈስ ቅዱስ የሚያረጋጋ ነው። ተረጋግተው ወንጌል እንዲሰብኩ ለሐዋርያት ምንን ይልክላቸው ዘንድ? መንፈስ ቅዱስን ይልክላቸው ዘንድ ወደ ሰማይ አረገ። አመስግኑ ክብር ለአምላካችን ይሁን። አርጎ ማልተም ከሞት በተነሳ በ50ኛው ቀኑ በስንተኛው ቀኑ? ወደ ሰማይ ባረገ በ10ኛው ቀኑ በስንተኛው ቀኑ? ለሐዋርያት መንፈስ ቅዱስ ላከላቸው። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ከዛ በኋላ ለ10 ቀናት ሱባዔ ጾም ጸሎት ያዙ። የሚገርማችሁ በመካከላቸው እናታችን ቅድስት ድንግል ማርያምን አስቀምጠው ዙሪያዋን ከበው በማርያም ባውፍሊያ ውስጥ በወንጌላዊ በማርቆስ እናት በማርያም ቤት እየጾሙ እየጸለዩ ባሉበት ሰዓት ከሞት በተነሳ በ50ኛው ቀኑ ወደ ሰማይ ባረገ በ10ኛው ቀን አጽናኝ መንፈስ ቅዱስ በእሳት ለቃ ወረደላቸው። ክብር ምስጋና ለአምላካችን ይሁን። መንፈስ ቅዱስ 72 ቋንቋ ገለጸላቸው። ወንጌልን ይዘው ለዓለም ዞሩ። የመጨረሻውና አራተኛው ክርስቶስ ለምን አረገ ካላችሁ ተስፋ እንዳለን ሊያሳየን አረገ። እስቲ በሉ ክርስቶስ ያረገው ተስፋ እንዳለ ሊያሳየን አረገ። ምን እንዳለ? ተስፋ አለን። ምክንያቱም ክርስቲያኖች እኛ ተስፋ አለን። በእርሱ ያመን ተስፋ አለ። ምን አይነት ተስፋ? አንደኛ የትንሣኤያችን በኩር ነው። ሞትን ድል አድርጎ ተነስቶ ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ እንዳለ፣ አንድም ደግሞ እርሱ ለፍርድ ሲመጣ በትንሣኤ ዘጉባኤ እንደምንነሳ ትንሣኤ እንዳለ ያሳይቶናል። አሁን ወደ ሰማይ ማድረጉ ደግሞ ክርስቶስ ሁለት ምጽአት አለው። ስንት ምጽአት አለው? አንደኛውን መጥቷል። በሚገርም ሁኔታ ቅድም በነገርኳችሁ ሁኔታ ማለት ነው። ራሱን ዝቅ አድርጎ አጥቶ ርስን ያስተማረ ወገኖቼ፣ ራስን ዝቅ ማድረግን ያስተማረን መድኃኒታችን መምህራችን ኢየሱስ ክርስቶስ ነው። ራሱን ሰውቶ እየተራበ እነ ማቴዎስ ወንጌላዊ በአራተኛው ምዕራፍ እኮ እንዲህ ይለናል። 40 መዓልት 40 ሌሊት በገዳመ ቆሮንቶስ ከጾመ ከጸለየ በኋላ ተራበ ይለናል። ምን ሆነ? መራባው የኛ ባህሪ ነው፣ የእግዚአብሔር ባህሪ ነው። የኛ ባህሪ ግን ባህሪያችን ባህሪው ገንዘቡ ስላደረገ ተራበ በለበሰው ሥጋ። አያችሁ፣ ራሱን ዝቅ አድርጎ በመጀመሪያው ምጽአቱ መጥቷል። ሞቷል ወገኖቼ፣ መከራን ተቀብሏል፣ መስቀልን ተሸክሟል። ኢየሱስ ክርስቶስ በመጀመሪያው ምጽአቱ ራሱን ዝቅ አድርጎ ማለት ነው። ከዙፋኑ ወርዶ በከብቶች በረት ተኝቶ መጥቷል። ኢየሱስ ክርስቶስ በመጀመሪያው ምጽአት። ሁለተኛው ምጽአት ግን እንደዚሁ አይደለም። በግርማ መለኮት ይመጣል። በግርማ መንግስት ይመጣል። ሰማይን እንደ ብራና እየጠቀለለ ምድርን በአዝም እየማሰ ይመጣል። ኢየሱስ ክርስቶስ መላእክትን አስከትሎ እናቱ ቅድስት ድንግል ማርያምን አስከትሎ ቅዱሳን ነቢያትን አስከትሎ ሐዋርያትን አስከትሎ ጻድቃን ሰማዕታትን አስከትሎ በመላእክት ምስጋና ይህችን ዓለምን ለማሳለፍ ለፍርድ ይመጣል። ለምን ይመጣል? አቤት! የመጀመሪያው ለማዳን መጥቷል። ለምን መጥቷል? ሁለተኛው ለፍርድ ይመጣል። ለምን ይመጣል? እግዚአብሔር ያኔ በቀኙ ያቆመን፣ ከቅዱሳን ጋር ያቆመን፣ ከደጋጎቹ ጋር ይቆጥረን፣ ጻድቃንን በቀኙ ኃጢአንን በግራው ለማቆም ለመለየት ያኔ እሱ ከሰማይ ሲመጣ እኛ ደግሞ እርሱን ለመውሰድ በደመና እንነጠቃለን፣ ከፍ እንላለንና ይህ ተስፋ እንዳለን ሊያሳየን ክርስቶስ አረገ። ከፍ አድርጋችሁ አመስግኑ። ክብርና ምስጋና ሞቶ ተነስቶ ላረገ ጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ወገኖቼ ኢየሱስ ክርስቶስን ስናከብር፣ ስናመልከው፣ ስናወድሰው እንዲሁ ከሜዳ ተነስተን አይደለም። እንደዚህ አይነት ነገሮችን አውቀን መጽሐፍ ቅዱስን መሰረት አድርገን ሊቃውንት አባቶቻችን አብነት አድርገን ነቢያት ቅዱሳን አብነት አድርገን ነው እኛ ኢየሱስ ብለን የምናመልከው። አመስግኑ። ክብር ምስጋና ለአምላካችን ይሁን። ኃይልን ከሰማይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አለ። ወገኖቼ ዛሬ ምናልባት በሕይወታችን ጥያቄ የሆኑብን ነገሮች ሊኖሩ ይችላሉ። በሕይወታችን፣ በኑሯችን፣ በቤታችን ሸክም የሆኑብን ነገሮች ሊኖሩ ይችላሉ። ምናልባት ዘወትር በየቀኑ ለእግዚአብሔር የምንነግረው ነገር አለ። የለም
አለ። ስንት ሸክም የተሸከምን ሰዎች አለን። ስንት ሕመም የተሸከምን ሰዎች አለን። ግድ የለም በመጠበቂያው ጠብቁት ክርስቶስን። አንተ እስክትመጣ በመጠበቂያ ላይ ሆኜ እጠብቃለሁ በሉት። እርሱ ይመጣል፣ እርሱ ያጸናል፣ እርሱ ያድናል፣ እርሱ ይፈውሳል፣ እርሱ ያበረታል። ወገኖቼ ያዘናችሁ ካላችሁ ለመረጋጋት ከፈለጋችሁ ክርስቶስን ጠብቁት። በኢየሩሳሌም ሰማያዊት በምትመስል በእናት ቤተክርስቲያን ሆናችሁ ጠብቁት። ንስሐ እየገባችሁ ጠብቁት። ቅዱስ ሥጋውን ክቡር ደሙን እየተመገባችሁ የተቀበላችሁ ጠብቁት። ያኔ እርሱ ይመጣል። አዎ ያኔ ምስጢር ገላጩ መንፈስ ቅዱስን ይልክልናል። የሚያረጋጋ መንፈስ ቅዱስን ይልክልናል። እርሱ ልንጠብቀው ያስፈልጋል ወገኖቼ። ከእናት ቤተክርስቲያን ከኢየሩሳሌም እንዳንወጣ በቤቱ ጸንተን እርሱን እንድናመልከው እርሱ በቸርነቱ ይርዳን። ያስተማረን የመከረን የገሰጸን አባቶቻችን የቅዱሳን አምላክ ስሙ ተመሰገነ ይሁን። አመስግኑ እግዚአብሔር። መስዋዕት እግዚአብሔር ቃልዮት ያሰማልን። የአገልግሎት ዘመናችን ይባርክልን።